ቦታል ኢየሱስንም ጌታ ያደረገው አለ። ሌላ ነገር የለው። አይሽ እሺ እንግዲህ እዚህ ላይ ጌታ ተደርጎ ኢሳይያስ በብሉይ ኪዳን ማለት ኢሳይያስ ምዕራፍ 9 ቁጥር 6 ላይ እኮ ስለ ኢየሱስ መምጣት እኮ እዛ ላይ ተናግሯል እኮ። እስቲ አንብብልኝ ወደዛ ሄድና መምጣቱን መናገሩ ችግር የለብንም እኮ ገናችን። አሁን ስለ ጌትነት ጨርሳ አንድ ጊዜ ኢየሱስ ክርስቶስ ጌታ ተደርጎ ነው አይደለም? እሱ በራሱ እኮ ነው እንደዛ ያለኝ እኮ። እናንተ ማምርና ጌታ ትልኛላችሁ እኔም እንደዛው ነኝ ያለው ማለት ወገናችን። ያ ጌትነቱ ግን እንዴት ነው ስንል ጌታ ተደርጎ ነው እያለን ነው መጽሐፍ ቅዱስ። ምን ትላለህ? ያውጡልህ መጽሐፉን ካላየሁ ከዚህ በፊት አይቻለሁ በደንብ ያነበብኩ። ስለዚህ ጌታ ተደርጎ ነው አይደለም? ኢየሱስ ክርስቶስ በመደረግ ያገኘው ጌትነት ነው አይደለም? እሺ ተደርጎ ነው እንበልሽ። አለቀ በቃ። ታዲያ የተደረገ ጌትነት ደግሞ ስልጣን ነው። አምላክ ጌታ ይደረጋል? አይደረግም። በራሱ ጌታ ነው። ኢየሱስ ክርስቶስ ወደ ሰማይ ቀጥ ብሎ አባት ሆይ የሰማይ የምድር ጌታ አንተ ነህ እያለ ይመሰክራል። አብ ጌታ ተደርጎ ነው? በፍጹም አይደለም። ኢየሱስ ክርስቶስ ጌታ ተደርጎ ነው በመደረግ ያገኘው ጌትነት። ያ ማለት ስልጣን ሹመት ነው። ስልጣንና ሹመትን ደግሞ ያስረክባል መጨረሻ ላይ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 23 ላይ እስከ 28 ድረስ ባለው ኢየሱስ ክርስቶስ አለቅነትን ስልጣንን ሁሉ ለአባቱ አሳልፎ ይመልሳል፣ ያስረክበታል። ሁሉንም እነዚህን ስልጣኖችን ያስረክባል፣ ይመልሳል። ስለዛ ሳውዲ ባጭሩ እሱ ያለውን ገብቶልህ ከሆነ ጌትነቱ የማዕረግና የሹመት እንጂ የባህሪ ጌትነት አይደለም። ለዚህ ደግሞ ማስረጃ ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ይህን እናንተ የሰቀላችሁት ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገ የእስራኤል ወገን ሁሉ በእርግጥ ይወክላል። ክርስቶስ ጌታ ከመደረጉ በፊት ምንም አልነበረም። እግዚአብሔር ሾሟል፣ መምህር አድርጓል ክርስቶስን። ክርስቶስ ለዛም ነው እናንተ መምህርና ጌታ ትሉኛላችሁ እንዲሆነኝና ይላል። ይሄንን ጌትነት አንተ የባህሪ ወይም ደግሞ የአምላክነት ጌትነት ነው እንዳትለሙ ክርስቶስ ምን አለ? ማቴዎስ ወንጌል ምዕራፍ 7 ቁጥር 21 ላይ በሰማያት ላለውን የአባትን ፍቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያትን የሚገባ አይደለም ማለት። ክርስቶስ ለምንድን ነው እንደዚህ ያለው ከተባለ ጌትነቱ የማዕረግና የሹመት ነው። የሆነ ጊዜ ላይ የተሰጠ ነው፣ በሆነ ጊዜ ላይ ደግሞ የሚያከት የሚሆነ ነው። ለዛ ነው አንደኛ ቆሮንቶስ ላይ ምዕራፍ 15 ቁጥር 22 ቀጥሎ ባለው ላይ በኋላ መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ አለቅነትንም ሁሉና ኃይልንም ሁሉ በሻረ ጊዜ ፍጻሜ ይሆናል። ጠላቶችን ሁሉ ከእግር በታች እስኪያደርግ ድረስ ለንግስና ይገባዋልና የኋለኛ ጠላት የሚሻረው ሞት ነው ይላል። ክርስቶስ የተሰጠውን ስልጣን እንደሚያስረክብ ይናገራል። ካስረከበ በኋላ ዛሩ ክፈችው አንደኛ ቆሮንቶስ 15 ላይ 28 ያለውን አይደል ቃል እናንበብ። በሱ ከአራት ቀጥያ ያነባለው ችግር ነው። ከፈጨም አንደኛ ቆሮንቶስ 15 ነው። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 24 ቀጥሎ። እሺ በኋላም መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ አለቅነትንም ሁሉና ስልጣንም ሁሉ ኃይልን በሻረ ጊዜ ፍጻሜ ይሆናል። ወደ ላይ አድርገህ ጠላቶችን ሁሉ ከእግር በታች እስኪያደርግ ድረስ ለንግስና ይገባዋልና የኋለኛ ጠላት የሚሻረው ሞት ነው። ሁሉ ከእግር በታች ተገዝቶታል ሲል ሁሉም ካስገዛለት በቀር መሆኑ ግልጥ ነው ይላል። 28 ላይ አድርገህ ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዛን ጊዜ ልጁ ራሱ ሁሉ እንዳስገዛለት ይገዛል። አየህ፣ በሆነ ጊዜ ላይ ኢየሱስ መምህርና ጌታ አድርጎ ኢየሱስን ሾሞ ነበረ። በሾማው ሹመት ሰዎችን ገዝተዋል፣ እንዲገዛ እግዚአብሔር አድርጓል። ሁሉ ከተገዛለት በኋላ እግዚአብሔር ግን ከኢየሱስ ሁሉንም ነገር ያነሳል፣ ስልጣንን ይሽራል። 24 ላይ እንዳነበብኩ መጨረሻ ላይ ኢየሱስ ራሱ ለእግዚአብሔር ይገዛል ይላል። አሁን ለእኔ ጥያቄ ኢየሱስ የሚገዛውን ፈጣሪ ትገዛለህ ወይስ ተገዢ የሆነውን ኢየሱስን ታመልካለህ? ዘውዴ ኢየሱስ የሚገዛውን የኢየሱስን አምላክ ትገዛለህ ወይስ ተገዢ የሆነን ኢየሱስን ማምለክ ነው ለአንተ የተሻለ የሚሆነው? የተሻለማ እንደዛ አይደለም። ኢየሱስ እንደሚገዛ በዚህ አይደል ቃል ይናገራል አይናገርም? አሁን አሁን እዚህ ላይ ይናገራል። ልክ ነው። አይናገርም። ኢየሱስ ተገዢ ነው አይደለም? ተገዢ ነው አይደለም? ኢየሱስ አሁን አንተ ያነበብክልኝ ቦታ ላይ ማለት ነው መጀመሪያ ርዕሱ ነው የሚወስነው። እዛ ላይ እኮ ከላይ ያለውን አንብበህ ታስረዳለህ። ግን በኃይለ ቃል ላይ ኢየሱስ ተገዢ ነው አይደለም? በዛ ላይ ተገዢ ነው። እሺ በቃ ተገዢ ነው። ስለዛ ተገዢ አምላክ አለ እሱ የለም። ይኸው አንዴ አምላክ ይገዛል። ቆይ አምላክ ይገዛል? አምላክ አይገዛም።
ስለዚህ አምላክ አይገዛም፣ ሰው ነው አምላክን የሚገዛ አይደል? አሜን። ስለዚህ እኔ የሚስማማው በዚህ ነው። ስለዚህ ሰው አምላክን ስለሚገዛ ክርስቶስ ሰው በመሆኑ ኢየሱስ አምላክን ይገዛል። ክርስቶስ ሰው በመሆኑ አምላኩን እየተገዛ ነው። አንተም ክርስቶስ የሚገዛውን አምላክን መገዛት ነው ወይስ ሰውን መገዛት ነው ለአንተ የተሻለው? ጥያቄ። አረ ስማኝ አንዴ። እሺ እዚህ ጋር ለስማ እዚህ ጋር ስማኝ። እሺ ኢየሱስ እኮ ሳይመጣ በፊት ማለት ነው በብሉይ ኪዳን ጊዜ ነብይ ኢሳይያስ እኮ ስለ ኢየሱስ ስለሱ መምጣት እኮ ይናገራል እኮ አይደለ? እሱን እንመጣበታለን። ኢሳይያስ 9:6 ላይ ያለውን ብታነሳ ትችላለህ። 7:14 ላይ ያለውን ብታነሳ ትችላለህ እኮ። ከዚህ ጋር ይገናኛል ብዬ እኮ ነው። ከዚህ ጋር እኮ ይገናኛል ብዬ እኮ ነው። አይገናኝም። ኢየሱስ በብሉይ ኪዳን አልነበረው። ይኸውልህ በብሉይ ኪዳን ኢየሱስ በብሉይ ኪዳን ሙሴ ኢየሱስን ሰብኳል? አልሰበከም። አሜን። ስለዚህ ኢየሱስ ነበረ ሙሴ ዘመን ላይ አምላክ ሆኖ ነበር ኢየሱስ። መጽሐፍ እንደምናገር ሆነ ከዛ በፊትም ነበር ይላሉ። እንደዛ ከሆነ አንድ አይል ቃል እናንሳ። ዘዳግም 18:18 ክፈችልኝ። አንድ ቃል እናንሳ። ሙሴ ሰብኳል የምትል ከሆነ በሙሴ ዘመን ላይ ክርስቶስ አምላክ ነበረ ካል ዘዳግም 18:18 ላይ ክፈች። ኦኬ። እግዚአብሔር ወልደ ከወንድሞቻችሁ መካከል እንዳንተ ያለ ነብይ ያስነሳችኋለሁ፣ ቃሌንም በአፉ አድርጋለሁ፣ ያዘዝኩትንም ሁሉ ይነግራችኋል። ይሄ ለሙሴ እግዚአብሔር ማለኝ የተናገርኩት መልካም ነው። ከወንድሞቻችሁ መካከል እንዳንተ ያለ ነብይ ያስነሳለሁ። ችግር የለውም እናንተ ስለምትቀበሉት ነው። አስነሳችኋለሁ፣ ቃሌንም በአፉ አድርጋለሁ፣ ያዘዝኩትንም ቃል ሁሉ ይነግራችኋል አለ። እግዚአብሔር ማንን ነው ያስነሳለሁ አለ ለሙሴ? በእናንተ እምነት መሰረት ከወንድሞቻችሁ መሃል ማን ነው እሱ? አዎ ያው በዛን ዘመድ የነበሩት እንትኖች ናቸው። በቃ አይደለም እኮ ማን ነው እሱ? ያ ከወንድሞቻቸው መካከል የተባለው ማን ነው? ወዳጄ ይሰማል? ሶሊ ተናገር እንጂ ማን ነው ከወንድሞቻቸው መካከል የተባለው? ይሰማል ድምጼ? እሱን አላውቅም እኔ። ኦኬ። ስለዛ ሐዋርያት ሥራ ላይ ክፈች። ሐዋርያት ሥራ 3:23 አካባቢ ላይ መስሎኝ አይሰማል በደንብ። ሐዋርያት ሥራ ክፈች። እሺ ኢየሱስ ነው በእናንተ ልኬትና ስሌት የተባለው። ሐዋርያት ሥራ 3 ከቁጥር 22 ቀጥሎ ባለው ላይ እናንበብ። አዎ ያው እዚህ ጋር ምን አለ መሰለህ? ሙሴም ለአባቶች ጌታ አምላክ እኔ እንዳስነሳኝ ነብይ ከወንድሞቻቸው መካከል ያስነሳቸዋል፣ በሚነግራቸውም ሁሉ እርሱን ስሙት። ያንን ነብይ የማይሰማ ነፍስ ሁሉ ከአሕዛብ ተለይታ ትጠፋለች አለ ይላል። ያ ነብይ ማን ነው ከተባለ ኢየሱስ ነው ራሱ። ጳውሎስ ለኢየሱስ ነው የተጠቀመው፣ ኢየሱስን ባያመለክተው ማለት ነው። ኢየሱስ ነው በቃ። ኢየሱስ ከሆነ ሙሴ ኢየሱስን ሰበከ ወይስ? እሱን እንተው። ሙሴን ያስነሳው አምላክ ማንን ያስነሳል ተባለ? ኢየሱስን። ገብተዋል? ሙሴን ያስነሳው አምላክ ማንን ያስነሳ? ኢየሱስን። ስለዚህ ኢየሱስን ያስነሳ። ኦኬ። የሙሴ አምላክ ማንን ያስነሳ? ኢየሱስን። እንደዚህ ከሆነ ሙሴ የኢየሱስን አምላክ ሰበከ ወይስ ኢየሱስን ሰበከ? ሙሴ የኢየሱስን አምላክ ሰበከ ወይስ ኢየሱስን ሰበከ? አልሰበከም። የኢየሱስን አምላክ አልሰበከም። የማን አምላክ ነው? ማንን ነው የሰበከው? ኢየሱስን ነው። አዋ እሺ፣ ሙሴን ያስነሳው ማን ነው? እግዚአብሔር ነው። እግዚአብሔር ነው። ኢየሱስን ያስነሳው ማን ነው? እግዚአብሔር ነው። ስለዛ ሙሴ ማን ነው የሰበከው? ሙሴ የሰበከው? አዎ እግዚአብሔር ነው የሰበከው። በቃ ኢየሱስስ ማንን ሰበከው? ኦኬ ኢየሱስም እግዚአብሔርን ሰበከው ልትለኝ ነው? አሜን። ይሄንን ላሳይ ባጭሩ። ግቢ አንደኛ ማርቆስ ወንጌል 12 ላይ ግቢ። 12:29 ላይ ከ8 ቀጥሎ ባለው ላይ ማርቆስ ወንጌል 12
ኦኬ እሺ ከጻፎቹም አንዱ ሲከራከሩ ሰማና መልካም አድርጎ እንደመለሰላቸው አስተዋለ ይላል። ከሁሉ ፊተኛይቱ ትእዛዝ ማንኛይቱ ናት? ኢየሱስ ሲመልሰው እንዲህ አለው ከትእዛዛት ሁሉ ፊተኛይቱ እስራኤሎች ስማ ጌታ አምላካችን አንድ ጌታ ነው። እስራኤሎች ስማ ጌታ አምላካችን አንድ ጌታ ነው። አንተ በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ፣ በፍጹም ኃይልህ አምላክን ውደድ የምትናት ጌታ አምላክን ውደድ የምትናት ፊተኛይቱ ትእዛዝ ይህች ናት አለ። ስለዚህ አሁን ባሳየት ላይ ኢየሱስ ማን ነው የሰበከው? እግዚአብሔር። ሙሴ በዘዳግም ላይ ይሄንኑ ሰብከዋል። ሙሴ ዘዳግም 6 ላይ ክፈች ካላስቸገርኩ ቀጥታ ዘዳግም 6:4 ላይ ይኸው እስራኤሎች ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው። አንተም አምላክህን እግዚአብሔርን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ውደድ የምትል ናት ራሱ። ስለዚህ ሙሴም ኢየሱስም የጋራ የሆነ አንድ አምላክን ሰብከዋል አይደል? ስለዚህ ሙሴም ሆነ ኢየሱስ የሰበኩት አንድ እግዚአብሔር ነው። በቃ ይሄን እኮ ነው እያልኩ ያለው። ስለዚህ ሙሴ ኢየሱስ ሳይሆን የሰበከው የኢየሱስን አምላክ ነው ማለት ነው። የኢየሱስ አምላክ ለመሆኑ ማስረጃ ልስጥህ? ኦኬ ግቢ። አንደኛ ዮሐንስ ወንጌል ላይ ግቢ 17 ላይ 17 ላይ ዮሐንስ ወንጌል 17 ኦኬ ኢየሱስም ገና ወደ አባቴ አላረኩምና አትንኪ፣ ነገር ግን ወደ ወንድሞች ሄደሽ እኔ ወደ አባቴና ወደ አባታቸው ወደ አምላኬና ወደ አምላካቸው አደርጋለሁ ብለሽ ንገሪያቸዋል። ኢየሱስ ለሐዋርያቶችም ለሱም የጋራውን አባት እንዳለ ተናግሮ አልተናገረም? ወደ አባቴና ወደ አባታቸው ሲል እዚህ ላይ ተናገረ። እሺ ወደ አምላኬና ወደ አምላካቸው ሲል ለሐዋርያቶችም ለኢየሱስም የጋራውን አምላክ እንዳለ ተናግሮ አልተናገረም? ተናግሯል። እሺ ሁለተኛ ቆሮንቶስ 3 ላይ ክፈችልኝ የመጨረሻ ሁለተኛ ቆሮንቶስ 1:3 ላይ የርኅራኄ አባት የመጽናናት ሁሉ አምላክ ይኸው ጌታችን ኢየሱስ ክርስቶስ አምላክና አባት ይባረክላል። የማን አምላክና አባት? ሶዴ የጌታችን የኢየሱስ ክርስቶስ አምላክና አባት ነው። ስለዚህ ኢየሱስ ምን ነበረው? አምላክና አባት ነበረው። እዚህ ላይ ነው። ስለዚህ እኛ ምንድነው የምንለው መሰለህ? ኢየሱስ ያለ መልእክተኛ ነው። አንድ እውነተኛና ብቸኛውን አምላክ አለ ብለን እናምናለን። ለዚህ ደግሞ ማስረጃ ልስጥህ የመጨረሻ ዮሐንስ ወንጌል ላይ 17:3 ላይ እሺ ከሁለት ቀጥዬ ላንብብ ነው ራሱ ከፈለገ። እሺ ዮሐንስ 3 ላይ ለማሳጠር አክል እንሄድሽ እውነተኛ አምላክ ብቻ የሆንክ አንተን የላከውን ኢየሱስ ክርስቶስንም ያውቁ ዘንድ ይህች የዘላለም ሕይወት ናት አለ ኢየሱስ። እውነተኛ አምላክ ብቻ የሆንክ አንተን ካለ በኋላ እሱ ምን እንደሆነ የተናገረው ስለራሱ የላከውን ኢየሱስ ክርስቶስን አይደለም የሚለው? እንደዛ አይደለም። ወደ አረብኛ ስንቀይረው ላኢላሃ ኢለላህ ኢሳ ረሱሉላህ ማለት ነው። ከአላህ በስተቀር በእውነት የሚመለክ እውነተኛ አምላክ የለም፣ ኢየሱስ ያለ መልእክተኛ ነው ብሎ መስበክ ነው ማመን ነው ራሱ። ኢየሱስ ይሄን ነው እየተናገረ ያለው። እውነተኛ አምላክ ብቻ የሆንክ አንተን አለ ላኢላሃ ኢለላህ የላከውን ኢየሱስ ክርስቶስንም አለ ኢሳ ረሱሉላህ ኢሳ ያለ መልእክተኛ ነው ማለት። ስለዚህ እውነተኛ አምላክ አንድ ኢየሱስ መልእክተኛ መሆኑን እናምናለን። እውነተኛና ብቸኛውን አንድ አምላክ እንዳለ እናምናለን። እዛ ላይ መጨረሻ ላይ ማለት ነው ክርስቶስን ያወቁ ዘንድ ይቺ የዘላለም ሕይወት ናት። ክርስቶስን ማወቅ አይደለም የሚለው እውነተኛ አምላክ ብቻ የሆንክ አንተን የላከውን ኢየሱስ ክርስቶስን እውነተኛ አምላክ ከሚለው በደንብ እውነተኛ አምላክ ብቻ የሆነና የላከው ኢየሱስ ክርስቶስን ማወቅ ነው። አንተ ደግሞ ይሄን አላወቅም። እኛ ምንድነው የምንለው? ኢየሱስ እውነተኛ አምላክ አንድ አለ፣ ክርስቶስ መልእክተኛ ነው። ይሄንን ያውቁ ዘንድ አለ። ይሄንን ካወቅ አንተ የዘላለም ሕይወትን አግኝተሃል ማለት ነው። እውነተኛ አምላክ ብቻ መሆኑን መመስከር አለብህ። የእግዚአብሔር የኢየሱስ አምላክ ኢየሱስ መልእክተኛ መሆኑን ከመሰከርክ ካወቅ የዘላለም ሕይወት አለ ማለት ነው። ይህች የዘላለም ሕይወት ናት አለ። የዘላለም ሕይወትን ለማግኘት ኢየሱስን አምላክ ለመቀበል ሳይሆን አሁን ባየነው መሰረት ድኬትና ስደት የኢየሱስ አምላክ የኢየሱስ አባት የተባለው አምላክ እንዲሆነ ክርስቶስ ያንን አንዱን አምላክ እንደሰበከ ሙሴም አንዱን አምላክ እንደሰበከ ማመንና መቀበል ይሄ ነው ራሱ ማለት ነው። ወረድ ብለህ እዚህ ጋር ራሱ ቢታየው
አንተ እንደላከኝም አመኑ ይላል። በኢየሱስ ዘመን ላይ የነበሩት ራሱ ኢየሱስ የተላከ መልእክተኛ መሆኑን ነው ያመኑት። ወረድ ብለን እናንብብ እስኪ 6 ላይ። እሺ 6 ላይ ከዓለም ለሰጣኝ ሰዎች ስምህን ገለጥኩላቸው አለ። ትንሽ አይታይም፣ ወደ ላይ ከፍ አድርግ። ኮሜንቶች ስላሉ ነው። እሺ ከዓለም ለሰጣኝ ሰዎች ስምህን ገለጥኩላቸው፣ ያንተ ነበሩ ለእኔም ሰጣቸው፣ የሰጣኝ ሁሉ ከአንተ እንደሆነ ያውቃሉ። አሁን ትንሽ ከፍ አድርግ። አዎ የሰጣኝን ቃል ሰጥቻቸዋለሁ፣ እነርሱም ተቀበሉ፣ ከአንተ ዘንድ እንደወጣው በእውነት አወቁ፣ አንተም እንደላከኝ አምነዋል። ስለዚህ ኢየሱስ የተላከ መልእክተኛ መሆኑን አምነዋል ማለት ነው። እኛም እያልን ነው በኢየሱስ ዘመን ላይ የነበሩት ኢየሱስ መልእክተኛ እንደሆነ አመኑ እንጂ ኢየሱስ አምላክ ነው ብሎ አላመለኩም። ስለዚህ አሁን ቢሆን አንተ በኢየሱስ መልእክተኝነት ማመንና አንድና እውነተኛ አንድ አምላክ እንዳለ ማመን የዘላለም ሕይወትን ያስገኛል። ካልሆነ ግን ኢየሱስን አምላክ ብለህ ከጠራኸው በኢየሱስ ስም አጋንንትን አወጣለሁ ካል ትንቢትን እናገራለሁ ካል ክርስቶስ መጨረሻ ዘመን ላይ አመፀኛ ነው፣ አመፀኛ ትውልድ ከኔ ራቅ ብዬ መሰክራለሁ ነው ያለው። ላሳይህ እሱ ነገር አሁን በቃ ማቴዎስ ወንጌል ላይ ምዕራፍ 7 ከቁጥር 21 ቀጥሎ ባለ ላይ ማንበብ እናንበብ። ኦኬ ይሄን ከሰጠው በኋላ ያው እንግዲህ ውሳኔ ያንተ ይሆናል ማለት ነው። 20 ላይ እሺ 7:21 ላይ ማቴዎስ ወንጌል 7:21 በሰማያት ላለውን የአባቴን ፍቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያትን የሚገባ አይደለም። በዛን ቀን ብዙዎች ጌታ ሆይ በስምህ በደንብ ስማ፣ ትንቢት አልተናገርንምን? በስምህ አጋንንትን አላወጣንምን? በስምህ ተአምራትን አላደረግንምን? ይሉኛል። 23 ላይ አድርግ ትንሽ ከፍ አለ። አዎ የዛን ጊዜ ከቶ አላውቃችሁም እናንተ አመፀኞች ከእኔ ራቁ ብዬ መሰክርባቸዋለሁ አለ። ወዳጅ አሁን እዚህ ጋር በኢየሱስ ስም አጋንንትን የሚያወጡት እነማን ናቸው? ሙስሊሞች ናቸው በኢየሱስ ስም አጋንንትን የሚያወጡት። ሶዲ ወይ በኢየሱስ ስም አጋንንትን የሚያወጡት እነማን ናቸው? እሺ ህንዶች ናቸው? ኖ አይደለም። አይሁዶች ናቸው? ክርስቲያን ይሄን እንትን ነው የሚፈልገው። ስለዛ ክርስቲያን በኢየሱስ ስም አጋንንትን እናወጣለን፣ ተአምር እንሰራለን፣ ሼባን ተረትራለን። እነሱ ናቸው። ክርስቶስ ምን አለ ግን? የዛን ጊዜ ከቶ አላውቃችሁም እናንተ አመፀኞች ከእኔ ራቁ ብዬ መሰክርባቸዋል። በዚህ ዓለም ላይ በኢየሱስ ስም አጋንንትን አወጣለሁ ብለህም ልፋ ትጋ፣ ሌት ተቀንም ድከም፣ መጨረሻው ዋጋ የሌለ ነው ራሱ ማለት። እናንተ አመፀኞች ከእኔ ራቁ ብዬ እመሰክርባቸዋለሁ አለ። ስለዛ ትርፍ የሌለበት መንገድ ላይ ከመድከም ትርፍ ያለውን መንገድ ክርስቶስ ያስተማረውን አስተምሮትን ተቀበለ በኢየሱስ አምላክነት መልእክተኝነትና ነቢይነት አምና ልትመሰክር ይገባል ማለት ነው። መዳን ከፈለክ ይሄ ነው ራሱ እውነታው። መጽሐፍ ቅዱስን አንተም ይዛል እያየህ ነው፣ እኔም አሳይቻለሁ። ጨርሻለሁ። ጥያቄ ካለ ጠይቀኝ። እሺ ወንድማችን ጥያቄ እሺ አንድ ያገለግላለው እሺ ነብዩ መሐመድ ማለት ነው። ቆይ ከዛ በፊት 2400 ሰዎች ሸምሰድን እና አቡበከርን ፎሎ አድርጓቸው። ባረከላሁ ፊኩም። ማሂር ላክ አስገባለሁ። መሰብሰብ ባይቻል ቀጥሎ ገናችን ይኸውልሽ አሁን ላይ ማለት ነው። አሁን ያን ጥያቄ የሆነ ነገር አለ። መሐመድ እኮ የእስልምና እንትን ቁርአኑ እሱ ላይ ሳይወርድ በፊት እሱ የትኛው ሃይማኖት ተከታይ ነበረ? አባታቸውስ የትኛው ሃይማኖት ተከታይ ነበሩ? ኦኬ ብቀጥል እኛ ጋር ቃም ተብሏል። መስጂድ ላይ ልግባ። አቦኬ አለ ወይም ዛራ ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ማሂር ካለ መቀጠል ትችላለህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማሂርን ፎሎ አድርጉት። እዚህ 2500 ሰዎች ብዙ ሰዎች አታውቁትም ማሂርን እና ማሂርን ፎሎ አድርጉት። ባረከላሁ ፊኩም። ማሂር ቀጥል ከወገናችን ጋር። አይ አቡኪ ከተመቸ ትቀጥላለህ። የሆነ መልእክት ላስተላልፍ ነበር እኔ እንኳን አካባቢ የተወሰነ ደቂቃ ልውሰድባችሁ ማለት ነው። ይሰማል? እሺ አስተላልፍ። አሁን የፖስትኩት ቪዲዮ አለ ሜቢ ሰሞኑን ካያችሁ ኡስታዝ ቃላ ሚል ላይ
ትክክል ያልሆነ መረጃ ነገር አውጥተው ነበር እና ከዛ አንጻር ኡስታዝ ራሱ መልስ ሰጥቶበታል። ያቀረበው የውይይት ጥሪ ነበረ። የሆነ በጣም ሲያካብዱለት ለነበረ ግለሰብ የውይይት ጥሪ አቅርቦ ነበር። ያንን ደግሞ ለመሸፋፈን ያደረጉት ጥረት ነበረ ምናምን። ከዛ አንጻር በቃ ትክክለኛው መረጃ ኡስታዝ ድጋሚ መልስ ሰጥቶበታል። እሱን ለቅቄዋለሁ። ፕላስ ደግሞ ድጋሚ ደግሞ ጥሪንም አቅርቧል። ሁለት ትላልቅ ለተባሉ አፖሎጂስቶች ከፈለጉ አንድ ላይ እንዲገቡ ከፈለጉ ደግሞ ለየብቻ እንዲመጡ